ጋት ቤተሰቦች አሁን የደረሰን ሰበር ዜና አለ። እስራኤል ዞልፋካር በተሰኘም 10.3 ሜትር ርዝማኔ ባለውና 6000 ኪሎ ግራም በሚመዝን ጋይድድ አሊያም የተሰጠውን ኢላማ የገባበት ገብቶ ዶጋመድ በሚያደርግ እጅግ አደገኛ ተምዘግዛጊ የሚሳኤል አውሬ መመታቷ ተሰማም። ዓለም ያየውንም ሆነ የሰማውን ማመን አቅቶታል። እስራኤል ለመጀመሪያ ጊዜ ነው ካላሰበችው አቅጣጫ ከድምፅ 5 እጥፍ በሚከንፍ አደገኛ ሚሳኤል ጥቃት የተፈጸመባት። ኔታንያሁ የሚይዝ የሚጨብጠውን አጥቷል። አይረንዶም ዴቪድ ስሊንግ እንዲሁም በቅርቡ ቢሊዮን ዶላር ተከስክሶበት ከአሜሪካ ወደ እስራኤል የገባው መከተው ታድ የተሰኘው መቃወሚያ ሳይቀር ከሸረሪት ድር የላሉ መሆናቸውን ያሳየና እስራኤልን ለጥቃት አጋልጦ የሰጠ ተአምራዊ መቅሰፍት ነው የተፈጸመው። አይኖች ሁሉ በጋዛና እስራኤል የእስረኛ ልውውጥ ላይ በከተሙበት በዚህ ጊዜ የየመን መንግስት ለመጀመሪያ ጊዜ ወደ እስራኤል ዞልፋካር የተሰኘ ተምዘግዛጊ ሚሳኤል ተኩሶ ይድረስ ለኔታንያሁ ግልባጭ በዓለ ሲመቱን ያከበረ ላለው ነውጠኛው ትራምፕ ሲለቆ ዓለምን አጃኢብ አስብሎታል። በኢራን የሚደገፈው የየመኑ አንሳር አላህ ሐውቲ ታጣቂ ቡድን የሚያደርስባት ጥቃት ያንገሸገሻት እስራኤል አሁን ይባስ ብሎ የየመን መንግስት ጥቃት ሰለባ ሆናለች የተባለ ነው። በዚህም የየመን መንግስት ጦር በቴል አቪቭ ከባድ የባሊስቲክ ሚሳኤል ጥቃት መፈጸሙ ኢየሩሳሌምን ክው አድርጓታል። የየመን ጦር ኃይሎች ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ እንደተናገሩት የየመን ጦር የእስራኤል መንግስት መከላከያ ሚኒስቴር ግቢን ዞልፋካር በተሰኘ ተምዘግዛጊ ሚሳኤል መምታቱን አስታውቀዋል። የየመን ጦር ኃይል ቃል አቀባይ በወጣው መግለጫም በቴል አቪቭ የሚገኘውን የእስራኤል መከላከያ ሚኒስቴር በሚሳኤል ጥቃት ኢላማ አድርገናል ብለዋል። ኦፕሬሽኑ የተካሄደው ዞልፋካር በተሰኘ እጅግ አደገኛ ጋይድድ ባሊስቲክ ሚሳኤል ሲሆን ጥቃቱ በጥንቃቄ የተፈጸመና ግቡን የመታ ትክክለኛ ድብደባ ነው ሲሉ አክለዋል። የጠላት መከላከያ ስርዓቶች ውሃ መቋጠር የማይችል ወንፊት መሆናቸውን ያመላክትና በፍጹም ሊመክቱት ያልቻሉትን ከባድ ጥቃት ፈጽመናል ሲሉ ቃል አቀባዩ ፎጋት ቤተሰቦች